ጥር 16 2018 ዓመተ ምህረት ፈረንሳይ የምትገኘው ወይብላ ማርያም የመንገድ ለውጥ እንዳለ በሚዲያ ማስታወቂያ መናገራችን ይታወቃል። ነገር ግን አሁንም በነበረው በቤተ ክርስቲያን እና በመንግስት አካላት እንዲሁም በሰፈር ወጣቶች ጥር 19 2018 ዓመተ ምህረት ከጠዋቱ 2 ሰዓት እስከ 3 ሰዓት በተደረገው የጋራ ስብሰባ ስምምነት ተደርሷል። አሁንም የመንገድ ለውጥ ተደርጓል። የቅዱስ ሚካኤል የቃል ኪዳን ታቦት በሚመጣበት አድርጋ ገነተ ኢየሱስ ገነተ ማርያም ከቅዱስ ሚካኤል ጋር በሚገናኘው በኩል የቃል ኪዳኑ ታቦት ወጥቶ በልዕለ አድርጎ በእነ ይርገጤ ቤት አድርጎ ከዛ በኋላ በ10 ቀበሌ ዞሮ በአሜሪካን ኤምባሲ ጀርባ ዞሮ በወለጋ ሰፈር አድርጎ ወደ ጸበሉ ቦታ እንደሚገባና በነጋታው ጥር 21 ቀንም በሐምሌ 19 አድርጋ በ10 ቀበሌ አድርጋ በይርገጤ ሰፈር አድርጋ በከርሞ መንገዷ በ41 ኢየሱስ አድርጋ ወደ መንበረ ክብሩ እንደሚመለስ በስምምነት የተደረሰ ስለሆነ ህዝበ ክርስቲያን ይህንንም አውቆ በዛ ቦታ በመገኘት የቃል ኪዳኑን ታቦት ቃል ኪዳኑን አጅቦ እያመሰገነ እያሸበሸበ በዝማሬ በእልልታት የቃል ኪዳኑን ታቦት እንዲሸኝና በዓሉም የሰላም የፍቅር የበረከት የአንድነት የስምነት በዓል እንዲሆንልን እግዚአብሔር አምላክ መልካም ፈቃድ ይሆንልን። እግዚአብሔር አምላክ ለዚህ ዕለት ስላደረሰ ክብርና ምስጋና ለእርሱ ይሁን። ይቆየን።